ከሰዎች ሐቅ በተለያየ መንገድ የምንወስዳት 5 ሳንቲም የጀሃነም ቁራጭ እንደሆነች መዘንጋት አያስፈልግም። ሐላል መስራት ነው አላህ ዘንድ የበለጠ የሚወደደው ወይስ ከሐራም መራቅ ነው? ዑለማዎቹ ምን ይላሉ? ማሊክ ብኑ ዲናር ረሕመቱላሂ ዐለይህ አንድ ሰው አንዲት የሐራም ዲርሃምን መተው ይበልጣል አሉ፣ ይበልጥለታል 1000 ዲርሃም ሰደቃ ከመስጠት ይላሉ። 1000 ዲርሃም ሰደቃ ከማውጣት ይልቅ አንዲት የሐራም ዲርሃም መተው ትበልጣለች አላህ ዘንድ። የምንሰራቸው መልካም ስራዎች መስራት ሁሉም ሰው ሊጣጣር ይችላል። ነቢያችን ዓለይሂ ሰላቱ ወሰላም ማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም፣ እኔ ያዘዝኳችሁን ነገር የምትችሉትን ያክል ፈጽሙ፣ ወማ ነሃይቱኩም ዐንሁ ፈንተሁ፣ እኔ የከለከልኳችሁን ደግሞ ሙሉ ለሙሉ ተከልከሉ። መልካም ስራ የምንችለውን ያክል ነው የምንሰራው፣ ክልክል ነገሮችን ግን ሙሉ ለሙሉ ነው የምንከለከለው። ሰደቃ የምንችለውን ያክል ነው የምናወጣው፣ የሰው ሐቅን ግን ሙሉ ለሙሉ መከልከል ይኖርብናል።